ሰላም የተወደዳችሁ ቅዱሳን፣ ይህ ዘሆፕ ኮኔክት ወይም የተስፋ ድልድይ የተሰኘው የዩቲዩብ ቻናላችን ሲሆን ሁሌም በመንለቀው የእግዚአብሔር ቃል በብዙ እየተባረካችሁ እንደሆነ እናምናለን። ዛሬም እንደተለመደው ወደ ተዘጋጀው የእግዚአብሔር ቃል እናልፋለን። ይህን ወንጌል ለብዙዎች እንዲደርስ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ኢየሱስ ተኝቶ በስፍራው ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ እንዴት ይሰጥማል መርከቡ ጌታ ኢየሱስ ተኝቶ በስፍራው ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ እንዴት ይሰጥማል መርከቡ ጊዜው ቢያስፈራንም ወጀቡ እጅግ ቢያይልም ጌታ ኢየሱስን ረስተነው እንደማያየን አርገነው አድኖን ያለብቸው መፍትሄ ፍለጋ ምንሮጠው መፍትሄው ኢየሱስ ያለበት አይሰጥም በምሕረት መፍትሄው ኢየሱስ ያለበት አይሰጥም በምሕረት ጌታ ኢየሱስ ተኝቶ በስፍራው ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ እንዴት ይሰጥማል መርከቡ ጌታ ኢየሱስ ተኝቶ በስፍራው ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ እንዴት ይሰጥማል መርከቡ። በተለያየ ሁኔታ ውስጥ ሆናችሁ መልእክቴን ለምታደምጡ ሁሉ ዛሬም ባላችሁበት ሁኔታ የእግዚአብሔር ሰላምና ጸጋ ከናንተ ጋር ይሁን እላለሁ። የዛሬው መልእክቴ በሉቃስ ወንጌል በምዕራፍ 10 ከቁጥር 38 እስከ ቁጥር 42 ላይ ያለውን በተመረኮዘ ሲሆን የመልእክቴም አርዕስት ምርጫ ማን ነው በተሰኘ ነው። ወገኔ በየቀኑ በሕይወታችን ውስጥ ለተለያየ ሁኔታ ምርጫን ስናደርግ እንገኛለን። አንዳንዱ ምርጫችን ቀለል ያለ ሲሆን አንዳንዱ ምርጫችን ደግሞ በጣም ኢምፖርታንት ወይም ወሳኝ ሊሆን ይችላል። የት ቦታ ልኖር? ማንን ላግባ? ምን ላጥና? በምን አይነት ሙያ ልሰማራ? ልጆችንስ የት ትምህርት ቤት ላስገባቸው? ምርጫችን የወደፊት ኑሯችንን ከሰዎች ጋር ያለንን ህብረት መንፈሳዊ ህይወታችንንና አወር ደስቲናችንን አፌክት የሚያደርግ ሊሆን ይችላል። እግዚአብሔር ለሰው ልጆች ሁሉ የመምረጥ መብትን ወይም አቢሊቲን ሰጥቶናል። እግዚአብሔር በፍጹም ማንንም አያስገድድም። በፈለግነውና ለኛ ይጠቅመናል ይበጀናል ብለን በመረጥነው መንገድ የመጓዝን ነፃነት ሰጥቶናል። አንዳንድ ምርጫችን በረከትን፣ ሰላምን እና ደስታን ሲያጎናጽፉን፣ በአንጻሩ ደግሞ ምሬትን፣ ጸጸትንና ኪሳራን ሊያመጡብን ይችላል። ለዚህ ነው ምርጫችን ወሳኝ መሆኑን ማስላት ያለብን። በመጽሐፈ መክብብ በምዕራፍ 11 በቁጥር 9 ላይ እንዲህ ይላል፣ አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝና ሞራት ልብህን ደስ ይበለው፣ በልብህም መንገድ ዓይኖችህም በሚያዩት ሂድ። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንደሚያመጣ እወቅ ይላል። የሉቃስ ወንጌል ምዕራፍ 10 ከ38 እስከ 42 ላይ እንዲህ ይላል፣ ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። እርሷም ማርያም የምትባል እህት ነበረቻት።
እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሠራ እህቴን ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪያለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም አላት። ወገኔ እነዚህ ሁለት እህትማማቾች ማርያምና ማርታ ጌታችን ኢየሱስ ክርስቶስ ወደ ቤታቸው በመጣ ጊዜ በተለያየ ምርጫ ውስጥ ነበሩ። ቀደም ብዬ እንዳነበብኩት ማርታ ከአገልግሎት መብዛት የተነሳ በምክንያት ውስጥ ነበረች። ከምታደርገው ፕሪፓሬሽን ተረባብሻ ወይም ዲስትራክትድ ሆና ነበር። ማርያም ግን በጌታ እግር ስር በመሆን ከክርስቶስ የሚወጣውን ቃል ለመስማት መርጣ ነበር። ማርያም ምን ያህል በተረጋጋ ሕይወት ውስጥ እንደነበረች ለመገመት አያስቸግርም። ወገኔ ትክክለኛ ምርጫ የተረጋጋና ሰላማችን እንዲጠበቅ ያደርጋል። በአንጻሩ ማርታ ፍረስትሬትድ እንደነበረች ለመገመት አያስቸግርም። ለዚህ ነው በጌታና በማርያም ንግግር ጣልቃ በመግባት ጌታ ሆይ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ ንገራት በማለት የጠየቀችው። ጌታ ኢየሱስ ክርስቶስም እንዲህ ሲል መልሶላት፣ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም አላት። ኢየሱስ ክርስቶስ ማርያም የወሰነችውን ምርጫ the best እንደሆነና ማንንም ሊወስደው እንደማይችል አረጋገጠ። የማርታ ሌላዋ ጥያቄ ትእዛዝን ያዘለ እንደሆነ መረዳት እንችላለን። እንዲህ በማለት እንድታግዘኝ ንገራት አለችው ይላል። ይህ የሚያሳየን ማርያም በጌታ እግር ስር በመሆን ከእርሱ የሚወጣውን ቃል ለመስማት ከተረጋጋችበት መልካም ምርጫ የሚያስተጓግል ጥያቄ ነበር። እንኪያስ እንድታግዘኝ ንገራት። ወገኔ ይህ ጠለቅ ያለ ነገርን ያሳየናል። ማርታ የማርያምን ምርጫ ለማስለወጥ ስትሞክር እንደነበር ያሳየናል። አሁንም ባለንበት ዘመን ተመሳሳይ ነገርን እናያለን። አንዳንድ ጊዜ አንዳንድ ሰዎች የሌሎችን ምርጫ ለመቆጣጠር ወይም ኮንትሮል ለማድረግ ሲሞክሩ ይታያል። ሰዎችን ወደ ራሳቸው ፍላጎት፣ ወደ ዕቅዳቸውም ወይም ወደ ራሳቸው ፍላጎት ለማስገባት። ወገኔ ግን ይህ ግን በእግዚአብሔርም ዘንድ ሆነ በሰብአዊነት ተቀባይነት የለውም። እግዚአብሔር ለሰው ልጆች ሁሉ የመምረጥን መብት ሰጥቶታልና። እግዚአብሔር ለሰው ልጅ ከሰጠው አስገራሚ ስጦታ ውስጥ የምርጫ ችሎታ ነው። ኢየሱስ ክርስቶስ እንኳን ማርያምን ከእግሩ ስር ተነስታ ማርታን እንድትረዳት አላስገደዳትም። በአንጻሩ የማርያምን ምርጫ ተከላከለላት እንዲህ በማለት ማርያም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም በማለት ሃሌሉያ። ወገኔ እግዚአብሔር በልብ ውስጥ ካስቀመጠው መልካም ምርጫ ሰዎች እንዲያርቁ አትፍቀድላቸው። የመረጥከው ምርጫ ወደ እግዚአብሔር ወደ ቃሉና ወደ መገኘቱ የሚያቀርብ ከሆነ በዚህ ምርጫ ጸንተህ ቁም። የእግዚአብሔር ክብር ሲገለጽብህ ታያለህና ሃሌሉያ። ቀደም ብዬ ለመግለጽ እንደሞከርኩት እግዚአብሔር ለሰው ልጅ ከሰጠው ስጦታዎች ውስጥ አንዱ የመምረጥ ችሎታን ወይም መብትን ነው። በዘፍጥረት መጽሐፍ ላይ እንደምናነበው እግዚአብሔር የሰው ልጅ በአምሳሉ ከፈጠረ በኋላ ሁሉን እንደሰጠው ይናገራል። ይሁን እንጂ በዘፍጥረት በምዕራፍ 2 በቁጥር 16 እና 17 ላይ ለፈጠረው አዳም እንዲህ ብሎ ተናግሮት ነበር። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና በማለት አስጠንቅቆት ነበር። የአዳም ምርጫ በረከትን ወይም ፍርድን የሚያስከትል ነበር። ከቃሉ እንደምንረዳው የአዳምና የሔዋን ምርጫ ግን ከእግዚአብሔር ጋር የነበራቸውን ኅብረት ያፈረሰ ነበር። ይህ የሚያሳየን ምርጫዎቻችን በአዎንታዊም ሆነ በአሉታዊ መልኩ በሕይወታችን ላይ እንዴት ተጽዕኖ እንደሚያሳድሩ ያስተምረናል። በመጽሐፍ ቅዱሳችን ላይ እንደ ማርያም ምርጫቸውን እንደ እግዚአብሔር ሐሳብ አድርገው የነበሩ ብዙዎች ናቸው።
ለምሳሌ ንጉሥ ዳዊት በአንድ ወቅት እንዲህ ብሎ ነበር፣ እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወት ዘመኔ ሁሉ በእግዚአብሔር ዘንድ እኖር ዘንድ በማለት ምርጫውን ያስተጋባ ነበር። ምን አይነት የሚያስገርም ምርጫ ነው! በሕይወት ዘመኔ ሁሉ በእግዚአብሔር ቤት እሆን ዘንድ። ሃሌሉያ! አብርሃም ከእግዚአብሔር ለሰማው ድምፅ በመታዘዝ ውስጥ ያለውን ምርጫውን አሳየ። እግዚአብሔር እንደተናገረው በዘፍጥረት በምዕራፍ 12 በቁጥር 1 ላይ ከአገሩ ከዘመዶቹ ከአባቱ ቤት ተለይቶ ወጣ ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይላል። ሃሌሉያ! በዕብራውያን መጽሐፍ በምዕራፍ 11 ከቁጥር 24 እስከ ቁጥር 26 ላይ ሩት ከአማቷ ናኦሚ ጋር መሆንን መረጠች፣ እንዲህ በማለት ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለች ይላል። አስገራሚ እውነትና ታላቅ ፍቅር የተሞላበት ምርጫ። ምርጫዋ ወገኔ ወደ እግዚአብሔር ዕቅድ ውስጥ መራት። የክርስቶስ የትውልድ ሐረግ ውስጥ ትገባ ዘንድ በርን ከፈተላት። ሃሌሉያ! ወገኔ ዛሬም በእምነትና በፍጹም ፍቅር የመረጥከው ምርጫ በሚያስገርም የሕይወት ጎዳና ውስጥ ትገባ ዘንድ በርን ይከፍትልሃል። ደቀ መዛሙርቱ የመረጣቸው ጌታን እነርሱም ከመረጡት ከክርስቶስ ሌላ የሚበልጥ እንደሌለ ስላወቁ ጌታ ሆይ ሁሉን ትተን ተከተልን በማለት ሐዋርያው ጴጥሮስ ተናገረ። ከሁሉ ትበልጣለህ፣ አንተ የሕይወት እንጀራ ነህ ብለው የተከተሉት ጌታ አላሰፈራቸውም፣ ክብሩን ገለጸባቸው። ሃሌሉያ! የዛሬውን መልእክቴን በእነዚህ በሦስት ሐሳቦች ላጠቃልል እወዳለሁ። የመጀመሪያው የእግዚአብሔርን ፈቃድ በምርጫችን ውስጥ ለማወቅ በጸሎት በጌታ ፊት መሆን። ጸሎት ወገኔ ከእግዚአብሔር ጋር ኅብረት እንድናደርግ የሚያደርግና የእግዚአብሔርን ሐሳብ እንድንገነዘበው ወይም ዲስሰርን እንድናረገው ይረዳናል። ከልባችን የእግዚአብሔር የሆነውን ከፈለግን እርሱ በትክክለኛው መንገድ ውስጥ ይመራናል። ሁለተኛው ምርጫችን እንደ እግዚአብሔር ቃል መሰረት መመርመር ወይም ኢቫሉዌት ማድረግ ይኖርብናል። ማንኛውንም ምርጫችን ከእግዚአብሔር ቃል ጋር የሚጻረር ወይም ኮንትራዲክት የሚያደርግ ከሆነ ትክክለኛ ምርጫ ሊሆን አይችልም። ንጉሥ ዳዊት እንዲህ ብሎ ተናገረ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። በመዝሙረ ዳዊት በምዕራፍ 109 በቁጥር 5 ላይ የእግዚአብሔር ቃል ጥበብን፣ ዕውቀትን፣ አቅጣጫን፣ ምሬትን ይሰጣል። ሦስተኛው መንፈስ ቅዱስን መስማት። እግዚአብሔር መንፈስ ቅዱስ ይመራን ዘንድ ትክክለኛው መንገድ ያሳየን ዘንድ እንዲሁም እውነትን እናውቅ ዘንድ እንዲያስችለን ተሰጥቶናል። ጌታችን ኢየሱስ ክርስቶስ እንዲህ አለ፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል አለ በዮሐንስ ወንጌል በምዕራፍ 14 በቁጥር 26 ላይ። ወገኔ ዛሬ ያንተ ምርጫ ምን ይሆን? የእግዚአብሔር የሆነውን ለመሆኑ እግዚአብሔር በልብህ የሚናገረውን ለመከተል ፈቃደኛ ነህ? ወገኔ እግዚአብሔር በሕይወት ውስጥ ሊያደርግ ለፈለገው ነገር ፍቀድለት። ማንኛውንም የእግዚአብሔርን ሐሳብ ያለበት ምርጫ ሁሉ የተሻለ ምርጫ ነው። ሰላማችን የተጠበቀ እንዲሆን ያደርገናል። ጌታ እንዳለው ማርያም መልካምን ዕድል መርጣለችና ከእርሷም አይወሰድባትም ይላል። ሃሌሉያ! ጌታ እግዚአብሔር ለምናምን ሁሉ ይህን ታላቅ የተስፋ ቃል ሰጥቶናል እንዲህ በማለት ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ ይላል።
እናንተ ትሹኛላችሁ፣ በፍጹም ልባችሁም ካሻችሁኝ ታገኙኛላችሁ ይላል። ሃሌሉያ! የማልፍበት የሕይወት ጎዳና ማንም አያውቀውም። በወሰንኩት ምርጫ ምክንያት በፈተና ውስጥ አለው። ወይም ምርጫዬ እንደ እግዚአብሔር ፈቃድ ማድረግ እፈልጋለሁ። እንዲሁም በሕይወት እንደ ማርያም የመጀመሪያ ምርጫዬን ክርስቶስን አደርጋለሁ ለምትሉ ሁሉ የእምነት ጸሎትን አደርጋለሁ። ጌታ እግዚአብሔር ሆይ በዚህ ሰዓት ስለተላለፈው ቃል ክብር ላንተ ይሁን። የሰማነው ቃል እውነት ነው። ሰዎች ሁሉ ጌታ ኢየሱስ ሊከተሉ የሚገባ እውነተኛ ወዳጅ አንተ ነህ። ጌታ ሆይ በዚህ ሰዓት ቃልን በሰሙት ሰዎች ሕይወት ውስጥ ምርጫቸውን ባንተ ላይ ያላደረጉ ዛሬ እንደሰሙት ቃል ከዚህ እውነት ጋር ይታረቁ ዘንድ መንፈስ ቅዱስ ሆይ እርዳቸው። በቤት ውስጥ ሆኖ ደግሞ ጌታ ሆይ በተለያየ ስህተት ምርጫ ውስጥ በመግባት በመጨነቅ ውስጥ በጠላት ውስጥ ታስረው ላሉ ሁሉ መፈታትን ስጣቸው ብዬ እንደ ቃልህ በኢየሱስ ክርስቶስ ስም ጠይቃለሁኝ። አሜን። ማርያምም መልካም ነገር መርጣለች እንደሚለው የእግዚአብሔር ቃል እናንተም መልካሙን ቃል መርጣችሁ እስከ መጨረሻው አብራችሁን በመቆየት ዛሬ በነበረው መልእክት ብዙዎቻችሁ እንደተባረካችሁ ተስፋ በማድረግ የተለያዩ ምክር፣ ሐሳብ እንዲሁም ጸሎት ለምትፈልጉ ከታች በኮሜንት ልታስቀምጡልን ትችላላችሁ። ጌታ ኢየሱስ ይባርካችሁ። እናመሰግናለን።